ልጅ ያለኝ ሰው ነኝ። እንደምታዩት ይሄን ቆንጆ ልጅ ወልጄላችኋለሁ። ያው ምን እኔን የመሰለ ማለት ነው። በሷ ቢወጣ በጣም ነበር የምናደደው። እኔን መምሰሉ ደግሞ አስደስቶኛልና ቁርጥ አፍንጫው፣ አይኑ፣ አስተኛኘቱ የምሬን ነው። ጌታን እኔን ቁርጥ ነው የሚመስለውና ራሴን ኮፒ ነው ያደረኩት። ለማንኛውም አቤት ውበት! እኔም ልጅ እያለሁ እንዲህ ነበርኩ። ኧረ ፎቶ ክናይተከው እንዴ ሩታ ይኸው እዚህ ጋር አቀፈው ቆም አወራ። እሺ አንዴ አሁን ማለት ነው ታለ እንጣላ ነው እና እንዴ ልጁንም ይዤው ማለት ነው እንዴ እጋጭሻለሁ። አሁን ለዳገዳ ተተኛለሽ እኔ እሄዳለሁ። አንቺ እንደገና ሐኪም ቤት ማዟዟሩበት እንትን አቅም የለኝም። ኧረ እባክህ እኮ አንተ እስቲ እንደሱ ለማድረግ አቅሙ ካለክ ሞክረው። በእናትህ አታንገላታብኝ። እኔ ልጅ የተሰቃየ ምን ይሻለኝ? ምንድነው የምትለው? ልጅ እኮ ከተወለደ በኋላ እንደዚህ መሆን የለብሽም ሩታ። አሁን ዋና ይዞ ይሄዳሉ ከ15 ቀን በኋላ ከዛም ፈረንጆች አላይሻቸውም ይሄስ ውሃ ውስጥ ማለት ነው። ገና እኮ ነው ትንሽ እነሱ ቢያንስ ቀና ሲሉ አራስ ልጅ እነሱ አንድ ወር ነው በቃ። ከአንድ ወር በኋላ ዋና ይለማመዳል። የትኛው ውጭ ሀገር ያለ ልጅ ማለት ነው። የኔ ልጅ ደግሞ ማለት ነው እንደ ውጭ ያለው ነው እንዲኖር የምፈልገው። አይቻልም። እኛ ሀገራችን ባህል ወግ አለን በስነ ስርዓት። ወጉንማ ታውቂዋለሽ በጣም ወጉን ካወቅሽ ታዲያ አውቀዋለሁ በደንብ። ለምን ወለድሽ እንዴ? እሺ ለማንኛውም እኛ ሀገር ወግ አትውለዱ ይላል እንዴ? አይደለም ሩታ ተይ። አሁን እኔ ከሀገሬና ከባህሌ እያጣላችኝ ያለችው እኔ በአንድ ወር ዋና አለማመደዋለሁ። ከዛ ልክ 1-2-3 ወር ሲሆኑ ደግሞ ማለት ነው በእግሩ ከሄደልኝ ወክ ምናምን ነገር አብሬው ነው የምዞረው። አባቴ ሲተኛ እንዴ ነው ያለው እጁ ደግሞ ማለት ነው። አየኸው ግን ጠፍሩን ምንድነው ጠፍሩ የሚያከክለው? ስደና እየቆረጥኩ ነው።